ይህ በአዲስ አበባ ከተማ አስተዳደር ትምህርት ቢሮ እየተዘጋጀ በኤፍኤም 94.7 ትምህርት በሬዲዮ የሚተላለፍላችሁ የ8ኛ ክፍል የአማርኛ ቋንቋ ትምህርት ነው። የትምህርቱ አዘጋጅ ቢረሳው ታደሰ። የትምህርቱ አቅራቢ ፋሲል ብዙነህ። እንደምን ሰነበቱ መምህር? እንደምን ሰነበታችሁ ተማሪዎች? ደህና ናችሁ? መልካም ተማሪዎች፣ ባለፈው የትምህርት በሬዲዮ ክፍለ ጊዜያችን ስለምን እንደተማራችሁ የሚያስታውሳለ? እስኪ የምታስታውሱትን ለክፍል መምህራችሁ ንገሯቸው። መምህር እባክዎ የተማሪዎችን መልስ ይቀበሏቸው። ተማሪዎች፣ ባለፈው ክፍለ ጊዜ የተማርነው ስለ ቋንቋ መዋቅር ነበር ካላችሁ ትክክል ብላችኋል። የቋንቋ መዋቅር ማለት ድምጽ ከድምጽ ጋር ተቀናጅቶ ቃልን፣ ቃል ከቃል ጋር ተገጣጥሞ ሐረግን፣ ሐረግ ከሐረግ ጋር ተዋቅሮ አረፍተ ነገርን፣ አረፍተ ነገር ከአረፍተ ነገር ጋር ተቀናጅቶ አንቀጽን፣ አንቀጾች ደግሞ በቢጋር ስርዓት ባለው መንገድ ተቀናጅተው ድርሰት የሚፈጥሩበትን ስርዓት የሚያመለክት ጥበብ ነው። ተማሪዎች፣ በዛሬው የሬዲዮ ትምህርታችን ደግሞ ስለ ቃላዊ ግጥሞች ትማራላችሁ። በቅድሚያ ቃላዊ ግጥም ምንድነው? እስኪ የምታስታውሱትን ለክፍል መምህራችሁ እጃችሁን በማውጣት ንገሯቸው። እባክዎን መምህር መልሱን ይቀበሏቸው። ግጥም ፊደል ቀርጸው በጽሑፍ በማይገለገሉ ማህበረሰቦች ዘንድ ታሪካቸውን፣ እምነታቸውን፣ የኑሮ ዘይቤያቸውን፣ ፍልስፍናቸውንና አጠቃላይ የዓለም አመለካከታቸውን ለተተኪው ትውልድ በቃል በማስተላለፍ ረገድ የሚጫወተው ሚና ከፍተኛ የሆነ የሥነ ጽሑፍ ዘርፍ ነው ብላችሁ መልሳችሁን ለመምህራችሁ ከተናገራችሁ ትክክል ናችሁ። ቃላዊ ግጥሞች በቃል ተደርሰው በተለያዩ የአካዋውን ስርዓቶች ታጅበው በቃላዊ ተስተላልፎ በአጫጭር የግጥም ቅርጽ ከትውልድ ወደ ትውልድ የሚተላለፉ ናቸው። ቃላዊ ግጥም የማህበረሰቡን ባህል መሰረት በማድረግ የተለያዩ ማህበራዊ አጋጣሚዎች ላይ በግለሰብም ሆነ በቡድን የሚቀርብ ጥበብ ነው። ማህበረሰቡ በዕለት ዕለት የህይወት እንቅስቃሴ ወቅት የሚያስተውላቸውን ገጠመኞች፣ ያለውን ፍልስፍና፣ ዕውቀት፣ አስተሳሰብ በግጥሙ አማካኝነት ለትውልድ ማስተማሪያነት ያስተላልፋል። የቃላዊ ግጥም አይነቶች ከሚቀርቡበት ማህበራዊ አውድና አጋጣሚዎች ጋር በማያያዝ የፍቅር፣ የሰርግ፣ የለቅሶ፣ የእንቁጣጣሽ፣ የሥራ፣ የፉከራ፣ የእሰጥ አገባ፣ የቀረርቶ፣ የእረኛ፣ የክብረ በዓል በሚል ይመደባሉ። ተማሪዎች፣ በዛሬው የሬዲዮ ትምህርታችን ከበዓላት ቃላዊ ግጥሞች ውስጥ በልጆች የሚከወነውን የሆያ ሆዬ ጨዋታ ግጥሞች በተመለከተ እንማራለን። ተማሪዎች፣ የሆያ ሆዬ ጨዋታን ተጫውታችሁ ታውቃላችሁ? ወይም ሌሎች ሲጫወቱ ተመልክታችኋል? ምን እያሉ የሚጫወቱ ይመስላችኋል? እስኪ የምታውቁትን ለመምህራችሁ ንገሯቸው። እባክዎ መምህር መልሱን ይቀበሏቸው። ተማሪዎች፣ የሆያ ሆዬ ግጥም በቡሄ በሉ ቤት በስንኝ ከ3 እስከ 5 ቀለሞች የሚይዝ የስንኝ ምጣኔ ያለው ነው። ይህ ምጣኔ ቡሄ ቡሄ ወይም ሆያ ሆዬ ከሚባለው የልጆች ጭፈራ ዜማ መጠሪያውን ያገኘ ይመስላል። በእርግጥም ሐረጎቹ ፈጣኖች፣ ዜማውም ቁርጥ ቁርጥ የሚል በጥድፊያ የሚከወን ስንኝ ስለሆነ ስያሜውን ከወረሰበት ባህላዊ የጭፈራ ስልት ጋር ተቀራራቢነት አለው። የቡሄ በሉ ስንኝ በቃል ግጥም ውስጥ የበርካታ ጨዋታዎች መከወኛ ከመሆኑም በላይ እርግማንና ምርቃትም የሚነገሩበት ስንኝ ነው። ተማሪዎች፣ አሁን ደግሞ ልጆች
የሆያ ሆዬ ጨዋታ ሲጫወቱ ከዚህ እንደሚከተለው ይቀርብላችኋል። ስለዚህ የልጆቹን ጨዋታ በጥሞና አዳምጡ። እባክዎ መምህር እንዲከታተሉ ያደርጉ። ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሲሉ ሰምቼ ከቤቴ መጣ በሬ ዘግቼ በዓመት አንድ ቀን ለመጣ እንግዳ ቁርሱ ብርንዶ ምሳ ፍሪዳ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያችን ድግስ ውጬ ውጬ በድንገርጋ ተገልብጬ ያቺ ድንገርጋ አመለኛ ያላንድ ሰው አታስተኛ ሆያ ሆዬ ነው የምንለው ሆያ ሆዬ ነው የምንለው ሆያ ሆዬ ዝና ተው ስጠኝ መዘዝና ሆያ ሆዬ ዝና ተው ስጠኝ መዘዝና ዓመት አውደ ዓመት ድገምና ዓመት ድገምና ያባብዬን በት ድገምና ዓመት ድገምና ወርቅ ይፍሰስበት ድገምና ዓመት ድገምና በስንዴ ክበር በጤፍ ምቀኛ ይርገፍ እንደ ቆላ ወፍ በስንዴ ክበር በጤፍ እንደ ቆላ ወፍ የወፈፋ የወፋፋ የወለዱት ይፋፋ የወፈፋ የወፋፋ የወለዱት ይፋፋ የወፍ ደግ የወለዱት ይደግ የወፍ ደግ የወለዱት ይደግ። ተማሪዎች የልጆቹን የሆያ ሆዬ ጭፈራ አዳመጣችሁ? በጣም ጥሩ። ወደዳችሁት? መቼም አብራችሁ የጨፈራችሁ ልጆችም ትኖራላችሁ። መልካም። በልጆች ጨዋታ ውስጥ እንዳዳመጣችሁት ምርቃትና ማሞገስ እንደተካተተበት ሰምታችኋል። ተማሪዎች ቃላዊ ግጥሞች ቃላዊ ተስተላልፎን መሰረት በማድረግ በትውስታ ከትውልድ ወደ ትውልድ የሚሸጋገር የስነ ቃል ዘርፍ ነው። ስነ ቃሎች በቃል ይተላለፋሉ ሲባል ከቃል ውጪ በሌላ የማስተላለፊያ ዘዴዎች አይተላለፉ ማለት እንዳልሆነ መግባባት ይኖርብናል። ስነ ቃሎች በተለያዩ የመገናኛ ዘዴዎች ከሰው ወደ ሰው ወይም ከትውልድ ወደ ትውልድ የሚተላለፉባቸው አጋጣሚዎችም አሉ። ለምሳሌ በሬዲዮ፣ በቴሌቪዥን፣ በመጽሐፍ፣ በጋዜጣ፣ በበይነ መረብ በመሳሰሉት ሊተላለፉ ይችላሉ። ቃላዊ ግጥሞች እጥር ምጥን ያሉ ዙሪያ ጥምጥም መሄድን የማይሹ ግን ሚስጥራዊ ዝርዝር ፍቺን የሚጠይቁ ናቸው። ቃላዊ ግጥሞች ከአንድ ቋንቋ ወደ ሌላ ቋንቋ በቀጥታ ሊተረጎሙ አይችሉም። ቢተረጎሙም እንኳ የመጀመሪያውን አይነት ለዛ ያለው ፍቺ አይሰጡም። ተማሪዎች እየተከታተላችሁኝ ነው አይደል? በጣም ጥሩ። እስኪ አሁን ደግሞ የዕለቱን ትምህርት ዋና ዋና ነጥቦች ላስታውሳችሁ። ቃላዊ ግጥም ህዝቦች ማንነታቸውን ይገልጹበታል። ወግና ልማዳቸውን አጠናክረው የሚያቆዩበት ዋነኛ መሳሪያቸውም ነው። ቃላዊ ግጥም ሐዘን ደስታቸውን፣ ምኞት ተስፋቸውን፣ ፍቅር ጥላቻቸውን፣ ድል ሽንፈታቸውን፣ ድጋፍ ተቃውሟቸውን፣ የሕይወታቸውን መልኮች የሚያንጸባርቁበት ዘርፍ ነው። ቃላዊ ግጥም በሁሉም የማህበረሰብ ክፍል ማለትም በሰለጠነውም ሆነ ባልሰለጠነው ውስጥ የሚገኝ ሲሆን በድሮም ሆነ በአሁን ጊዜ የማህበረሰቡን ማንነት በማሳየት ከፍተኛ አስተዋጽኦ የሚያበረክት የስነ ቃል አይነት ነው። ቃላዊ ግጥሞች በአብዛኛው ማህበራዊ አጋጣሚዎችና ማህበራዊ አውድን መነሻ በማድረግ የሚቀርቡ እንጂ ያለ ምክንያት በዘፈቀደ የሚከወኑ አይደሉም። ቡሄ በሉ ቤት በስንኝ ከ3 እስከ 5 ቀለሞች የሚይዝ የስንኝ ምጣኔ እንደሆነ የቡሄ በሉ የግጥም አይነት በቃል ግጥም ውስጥ የበርካታ ጨዋታዎች መከወኛ ከመሆኑም በላይ እርግማንንና ምርቃትንም የሚነገሩበት ስልት እንደሆነ ሆያ ሆዬ ጨዋታም ከቡሄ በሉ የግጥም አይነት ውስጥ እንደሚመደብ ተምረናል። ተማሪዎች እስኪ አሁን ደግሞ የዕለቱን ትምህርት ምን ያህል እንደተከታተላችሁ ለማወቅ ጥያቄዎችን ልጠይቃችሁ። መልሳችሁን
ለመምህራችሁ ተናገሩ። እባክዎን መምህር የተማሪዎችን መልሶች ይቀበሏቸው። ጥያቄ ቁጥር 1 ከሚከተሉት ውስጥ ስለ ቃላዊ ግጥም ትክክል ያልሆነው የቱ ነው? እደግመዋለሁ። ከሚከተሉት ውስጥ ስለ ቃላዊ ግጥም ትክክል ያልሆነው የቱ ነው? ሀ ማህበራዊ አጋጣሚዎችንና ማህበራዊ አውድን መነሻ የሚያደርግ ነው። ለ በሰለጠነውም ባልሰለጠነውም ማህበረሰብ ውስጥ የሚገኝ ነው። ሐመሩሃ የሕይወታችንን መልኮች የሚያንጸባርቅ ዘርፍ ነው። መ ከትውልድ ወደ ትውልድ በጽሑፍ ስለ ቃላዊ ግጥም ትክክል ያልሆነው መ ከትውልድ ወደ ትውልድ በጽሑፍ የሚተላለፍ ነው ብላችሁ መልሳችሁ ከሆነ ትክክል ናችሁ። ጥያቄ ቁጥር 2 ከሚከተሉት ውስጥ ስለ ቡሄ በሉ ግጥም ትክክል የሆነው የቱ ነው? እደግመዋለሁ። ከሚከተሉት ውስጥ ስለ ቡሄ በሉ ግጥም ትክክል የሆነው የቱ ነው? ሀ በስንኝ ከ3 እስከ 5 ቀለሞች የሚይዝ። ለ በስንኝ ከ5 እስከ 9 ቀለሞች የሚይዝ። ሐመሩሃ በስንኝ ከ3 እስከ 6 ቀለሞች የሚይዝ። መ በስንኝ ከ3 እስከ 7 ቀለሞች። ስለ ቡሄ በሉ ግጥም ትክክል የሆነው ሀ በስንኝ ከ3 እስከ 5 ቀለሞች የሚይዝ ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 3 ከሚከተሉት ውስጥ በቃላዊ ግጥሞች ውስጥ የማይካተተው የቱ ነው? ደግሞአለው። ከሚከተሉት ውስጥ በቃላዊ ግጥሞች ውስጥ የማይካተተው የቱ ነው? ሀ የሰርግ ዘፈን፣ ለ የለቅሶ ወይም የሙሾ፣ ሐመሩሃ ልብ ወለድ፣ መ የልጆች ጨዋታ። በቃላዊ ግጥሞች ውስጥ የማይካተተው ሐመሩሃ ልብ ወለድ ብላችሁ ከመለሳችሁ ትክክል ናችሁ። ጎበዞች ተማሪዎች ጥያቄዎቹን በዚህ አበቃው። ከዚህ የትምህርት ርዕስ ጋር ተዛማጅነት ያለውን በተማሪው መጽሐፍ በገጽ 23 ያለውን ተግባር መምህራችሁ ያሰሯችሁ። እባክዎ መምህር ተግባራቱን ያሰሯቸው። የዛሬው ትምህርታችን በዚህ ላይ ያበቃል። በሚቀጥለው የሬዲዮ ትምህርታችን ቅኔ እና የቅኔ አፈታት ዘዴዎች በሚል ርዕስ እስክንገናኝ ድረስ ደህና ሁኑ መምህር፣ ደህና ሁኑ ተማሪዎች።